የነበረውን እንግዲህ አጠር ያለ ጨዋታ ይዤላችሁ መጥቻለሁ። ያው እንደምታውቁት እንግዲህ ሀይ ስቲክ ይመቸኛል፣ በጣም ሪስክ ጨዋታዎች ይመቹኛል። ስለዚህ እናንተ ካላሳመናችሁ እየቀነሳችሁ አውጡ፣ ወይ ደግሞ ብሩን ቀነስ አርግታችሁ ሞክሩት። 3 ጨዋታ ብቻ ናቸው፣ 11 ወር ነው። እንሞክር። ማንቸስተር ሲቲ ከሊድስ ዩናይትድ የሚያደርጉትን ጨዋታ 2 አይነት መንገዶችን እነግራችኋለሁ። የመጀመሪያው ይገባባሉ ነው። ይገባባሉ ብትሉት 2.03 ምናምን ነው። ሁለተኛው መንገድ ደግሞ ፈርስት ሃፍ 2 ጎል ይገባል ሲሆን እሱ ደግሞ ይጨምራል 1.14 ምናምን ነው። በሁለት በአንዱ ሞክሩት። ሌላኛው ጨዋታ እንግዲህ ባየር ሙኒክ ከፑል የሚያደርጉ ጨዋታ ነው። ይህን ጨዋታ እንግዲህ ፈርስት ሃፍ 2 ጎል ይገባል ብትሉት 1.8 1.9 ኦድ ይሆናል። እሱ ደግሞ የሚያስፈራችሁ ከሆነ ባየር ሙኒክን ብቻ ፈርስት ሃፍ 2 ጎል ያገባል ብትሉት የተሻለ ጥሩ ወር ታገኛላችሁ። ሶስተኛውና የመጨረሻው ፕሪዲክሽን ከመናገር በፊት ኮፒ ሊንክ ሀሳብ ስቴቶቻችሁን አስቀምጡ፣ ፎሎ ማድረጋችሁን እንዳረሱ። ያለፉትን ጨዋታዎች ሊቨርፑል 2 ፎግሮናል። በአሁኑ እንደማንፎገር ተስፋ አደርጋለሁ። ቀጥታ ወደ መጨረሻው ፕሪዲክሽን ስገባ ሰንደርላንድ ከቦርነማውዝ የሚያደርጉት ጨዋታ ይኖራል። ይህን ጨዋታ እንግዲህ በጣም ሪስክ ላቨር ከሆናችሁ ሰንደርላንድ ዊን፣ ካልሆናችሁ ደግሞ ሰንደርላንድ ድሮ ነው ቤት አድርጉት። አታጡበትም፣ ሞክሩት። በጣም አሪፍ ወር ነው። 10 ምናምን ወር ነው የሚመጣው። አይቼው ነበር ላትሉ ኮመንት ላይ